ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ልንገናኝ ነው። ክብር ለእግዚአብሔር ይሁን። እንግዲህ እያየን ያለነው ነገር አሁን አንድ ክርስቲያናዊ ቤተሰብ ህይወቱ ሲመራ ያ ቤተሰብ በምን አይነት የክርስትና መሰረታዊ የሆኑ የህይወት ልህቀቶችን ይዞ መኖር አለበት የሚለውን ሀሳብ ነው በቀጣይነት እንግዲህ የምንመለከተው። ክርስቲያናዊ ቤተሰብ እግዚአብሔር የመሰረተው ቤተሰብ ነው። ስለዚህ ዓላማ አለው። እግዚአብሔር ያንን ቤተሰብ ሲመሰርት፣ ያንን ትዳር ሲመሰርት ሁል ዓላማ ስላለው ነው። ዘፍጥረት ላይ በምዕራፍ 2 ከቁጥር 21 እስከ 25 ያለውን ስንመለከት እግዚአብሔር ጋብቻን ሲፈጥር እንመለከተዋለን። ሲፈጥረው ደግሞ ዝም ብሎ እግዚአብሔር ለሱ ኢንጆይመንት ብቻ ብሎ ሳይሆን በዓላማ ነው የፈጠረው። ዓላማዎች እዛ ውስጥ ተቀምጠዋል። ስለዚህ እግዚአብሔር ቤተሰብን ዛሬ ክርስቲያናዊ ቤተሰብ እግዚአብሔር ያንን ቤተሰብ ሲፈጥር፣ ያንን ቤተሰብ ሲሰጠን በዛ ቤተሰብ ውስጥ የህይወት ቁርኝት አለ። ያ የህይወት ቁርኝት ደግሞ የሚመራበት የራሱ የሆነ መርህ አለው። የእግዚአብሔር ቃል የሚያዘው መርህ አለው። ዋና ዋናዎቹን በጣም ኮር የተባሉ ሀሳቦችን እንኳን ብናነሳ፣ አንደኛ ያ ቤተሰብ ክርስቲያናዊ ቤተሰብ የተመሰረተው በእግዚአብሔር ቃል ላይ። ስለዚህ የእግዚአብሔርን ቃል ሁል ጊዜ ቤታችን ውስጥ ልናጠና ይገባል ማለት ነው። ሁለተኛ ያ ቤተሰብ ያለው ግንኙነት ኪዳናዊ ግንኙነት ነው። ኪዳናዊ ግንኙነት ነው። ሶስተኛ ደግሞ የደቀ መዝሙርነት ህይወት የሚጀምረው ቤተሰብ ውስጥ ነው። ብዙን ጊዜ የደቀ መዝሙር ትምህርት በቤተ ክርስቲያን ውስጥ ነው ይሰጣል ብለን የምናስበው፣ ግን እንደዛ አይደለም። ያ ሁለተኛው ደረጃ ነው። የመጀመሪያው የደቀ መዝሙር ህይወት ግን የሚጀምረው ቤተሰብ ውስጥ ነው። ወላጆች ወይም ደግሞ ባልና ሚስት እርስ በርሳቸው፣ ወላጆች ከልጆቻቸው ጋር ባለው ክርስቲያናዊ ግንኙነት ውስጥ ደቀ መዝሙር ህይወት እዛ ጋር ነው የሚጀምረው። ቤታችን ውስጥ የደቀ መዝሙርን ትምህርት ሳንጀምር ቤተክርስቲያን ላይ ብንሄድ የሆነ ደረጃ ዘሎ እንደሚሄድ ነው። ስለዚህ መሰረታዊው የክርስቲያናዊ ቤተሰብ ህይወት የተቆራኘበት ሶስተኛው ሀሳብ ምንድን ነው ማለት ነው? የደቀ መዝሙር ትምህርት የሚጀመርበት ነው። አራተኛው በእነዚህ ዋና በሚባሉ ክርስቲያናዊ ቤተሰብ ህይወት የተጣመረባቸው የተቆራኘባቸው መሰረታዊው አራተኛው ሀሳብ ምንድን ነው እና የመጨረሻው ይሄ ሳክሪፊሻል የሆነው ፍቅር ወይም ደግሞ መስዋዕትነትን እስከ መስጠት እስከ መክፈል ድረስ የሚጠይቀውን ፍቅር የሚገለጥበት ነው። ስለዚህ ፍቅር ያው ሳክሪፊሻል የሆነው ፍቅር የሚገለጥበት ነው። የደቀ መዝሙር ትምህርት የሚጀመርበት ነው። ኪዳናዊ ማለት ኪዳናዊ የሆነ ግንኙነት ወይም ደግሞ ኪዳናዊ የሆነ መተሳሰር ያለበት ነው። አራተኛው ደግሞ የእግዚአብሔር ቃል ላይ የተመሰረተ ነው። እነዚህ አራቱ ነገሮች ለአንድ ክርስቲያናዊ ቤተሰብ በጣም ዋና መሰረታዊ የሆኑ ሀሳቦች ናቸው። ስለዚህ ሁል ጊዜ በቤታችን ውስጥ እነዚህ ነገሮች አሉ ወይ? ቃሉ አለ፣ የደቀ መዝሙር ህይወቱ አለ፣ ኪዳናዊ ትስስሩ አለ፣ ሳክሪፊሻል የሆነው ፍቅር እየተገለጠ ነው ያለው። እነዚህን ነገሮች በቤታችን ውስጥ ማየት አለብን። እነዚህን ነገሮች ግን ስንመለከት ሁል ጊዜ ክርስቲያንን ማዕከል ያደረገ ህይወት ነው። ክርስቲያንን ማዕከል ያደረገ ህይወት ለመወደድ ይወዳል፣ ይቅር ለመባል ይቅር ይላል፣ ለመገልገል ያገለግላል፣ ለማወቅ ይታወቃል። ራሳችንን እንድታወቅ ሳናደርግ ሰውን ለማወቅ መሄድ የለብንም። ሌላውን ሳናገለግል ሌሎች እንዲያገለግሉን መጠበቅ የለብንም። ወይም ደግሞ እኛ ሰዎችን ይቅር ሳንል ሰዎች እኛን ይቅር እንዲሉ መጠበቅ የለብንም። አራተኛው ደግሞ እኛ ሰዎችን ሳንወድ ሰዎች እንዲወዱ መጠበቅ የለብንም። ለምን ከተባለ ክርስቲያን የሚኖረው ህይወት ክርስቶስን ማዕከል ያደረገ ህይወት ነው። ክርስቶስ እኔን ሲወደኝ ወድጄው አይደለም፣ እንደምወደው አይቶ አይደለም የወደደኝ።
እኔ ይቅር ስለ አይቶ አይደለም ይቅር ያለኝ፣ ወይ ደግሞ እኔ ሳገለግል አይቶ አይደለም ያገለግለኝ፣ ወይም ደግሞ እኔ አውቄው አይደለም እሱ ያወቀኝ። እርሱ ነው ያወቀኝ መጀመሪያ፣ እርሱ ነው ያገለገለኝ መጀመሪያ፣ እርሱ ነው ይቅር ያለኝ መጀመሪያ፣ እርሱ ነው የወደደኝ መጀመሪያ። ክርስቶስን ማዕከል ያደረገ ህይወት በእንደዚህ አይነት የህይወት ስርዓት ነው የሚገለጠው። ስለዚህ እነዛ አራቱን ቅድም ያልናቸውን አራቱን የክርስቲያን ቤተሰብ መሰረታዊ ሀሳቦች፣ ህይወታቸው የተቆራኘባቸው መሰረታዊ ሀሳቦችን አየንና እነዛን ነገሮች ግን ይዘን ስንኖር በዚህ ኪዳናዊ በሆነ ግንኙነት ውስጥ አሁን የጠቀስናቸው አራት ነገሮች መውደድ፣ ይቅር ማለት፣ ማገልገልና ማወቅ ከእኔ ነው የሚጀምረው። ከሌላው መጠበቅ የለብኝም ማለት ነው። ስለዚህ እኔ መጀመሪያ መታወቅ አለብኝ በቤት ውስጥ እኔ ማን ነኝ? እኔ ማገልገል አለብኝ። እያገለገልኩ ነው ወይ ያለሁት? እኔ ይቅር እያልኩ ነው ወይ ያለሁት? ይቅር ለመባል። ስለዚህ እኔ አስቀድሜ ይሄ ሳክሪፊሻል የሆነው ፍቅር በእኔ ተገልጧል ወይ ሰዎች እንዲወዱኝ ማለት ነው። እና ወላጆች በልጆች ወይም ደግሞ ወላጆች እርስ በርሳቸው ባላቸው ግንኙነት ውስጥ ይሄ ነገር መገለጥ አለበት። ከዚህ ጋር አብሮ የምናየው ነገር ምንድን ነው? በተለይ በባልና ሚስት መካከል ሙቹዋል የሆነ ማክበርና መሰጠት ወይም ደግሞ ሆነር እና ሰሚሽን የምንለው ነገር ማለት ነው። ብዙውን ጊዜ ሚስቶች ተገዙ የሚለውን ነገር ነው የምናየው። ሰሚሽን ግን ለባልም ለሚስትም ነው። ማክበር ለባልም ለሚስትም ነው። አንዳንድ ሰዎች ምን ይላሉ? ሚስትህ ምን ያህል ትወዳታለህ? በጣም ክርስቶስ ቤተክርስቲያን እንደሚወዳት ትወዳታለህ። መች ታከብረኛለች? ሚስት ደግሞ መች ይወደኛል? እንዳከብረው እኮ የእርሱን ፍቅር ማየት አለብኝ፣ እንድወዳት እኮ የእሷን አክብሮት ማየት አለብኝ ይላሉ። ስህተት ነው። ማክበርና መሰጠት ሰሚሽን የሁለታችንም ነው፣ የባልም ነው የሚስትም ነው። ሙቹዋሊ የምንካፈላቸው ነገሮች ናቸው። ይሄ ክርስቲያናዊ ቤተሰብ የሚገለጥበት መሰረታዊ ሀሳቦች ናቸው። ስለዚህ ቤተሰብ ስጦታ ነው። የእግዚአብሔር ትልቁ ስጦታ ምንድን ነው ከተባለ ፋሚሊ ነው፣ ቤተሰብ ነው። ያ ቤተሰብ ባልና ሚስቶች ሁለቱ ብቻ ሊሆኑ ይችላሉ፣ ልጆች ያሉበት ሊሆን ይችላል፣ ወይ ደግሞ ኤክስቴንድድ ፋሚሊ ሊኖርበት ይችላል። ቤተሰብ ግን ምንድን ነው? የእግዚአብሔር ስጦታ ነው። እሰ ጊፍት ስጦታ ነው። ዘፍጥረትን ስንመለከት እግዚአብሔር በሰዎችን ሲያጣምር በጋብቻ ያለውን ሀሳብ ነው ዘፍጥረት የሚያሳየን። ዘዳግም ላይ ስንሄድ ያ በእግዚአብሔር ሀሳብ በእግዚአብሔር ፈቃድ የተፈጠረ ቤተሰብ በምን አይነት አስተምህሮት ሊኖር እንደሚገባ ዘዳግም ይናገራል። አለፍ ብለን ደግሞ መዝሙረ ዳዊትንና ምሳሌን ደግሞ ስንመለከት ጥበብን ይሰጠናል፣ ጥበብን እንድናገኝ። ምክንያቱም የእግዚአብሔር ቤት በጥበብ የሚሰራ ነው። በሰማያዊ ጥበብ ከእግዚአብሔር በሆነ ጥበብ የምንኖረው ህይወት ነው። ይሄ እንግዲህ አሁን ድረስ ያልኩት ነገር ምንድን ነው? ክርስቲያናዊ ቤተሰብ የተመሰረተበት ዋናው ሀሳብ ዓላማው ይሄ ነው። ግን አሁን ይሄ ሁሉ እነዚህን ሁሉ ሰማያዊ ሀሳቦች እነዚህን ሁሉ እግዚአብሔር በሰጠን ጋብቻ ላይ ያለውን ዓላማው በቤታችን እንዲከናወን እስካሁን የተነጋገርናቸው ነገር ማለት ነው። በእርግጥ እዚህ ጋር ሃይላይት ነው የምናገረው፣ በጣም ጠለቅ ብዬ አልገባም። ግን እንዲሁ አንኳር አንኳር የሆኑ ነገሮችን እያነሳው ነው የሚሄደው። ወደፊት ጌታ ቢፈቅድ ግን ያው በሲዲ ሙሉ ትምህርቱን አዘጋጅቼ ያቀርበዋለሁ ማለት ነው። ወይ ደግሞ ጌታ ከረዳን ደግሞ በመጽሐፍ እናቀርበዋለን። ጌታ ይረዳናል። አሁን ግን ዋና ዋና ሀሳቦችን በጣም ፍሬምወርኩን ነው የምናገረው፣ ጠለቅ ብዬ አልገባበትም። እነዚህን ነገሮች ለመስራት ግን ምን ያስፈልጋል? ባለፈው ሳምንት አንድ ያየነው ነገር አለ። ፐርሰናሊቲ፣ ማንነት፣ ስብዕና። ስለዚህ እነዛ የእግዚአብሔር ሀሳቦች እግዚአብሔር በሰጠን ቤተሰብ ውስጥ የእግዚአብሔር ሀሳብና እቅድ በህይወታችን እንዲከናወን መጀመሪያ እኔ ላይ መስራት አለብኝ። የእኔ ፐርሰናሊቲ መሰራት አለብን። እኔ ማን ነኝ? በክርስቶስ አዲስ ፍጥረት ሆኛለሁ አይደለ? አዎ አዲስ ፍጥረት ሆኛለሁ። እዛ አዲሱ ፍጥረት የሚገነባበት ማንነት አለው፣ ስብዕና አለው፣ ፐርሰናሊቲ የምንለው ማለት ነው።
ስለዚህ በምንድን ነው የምንገነባው? ቆሮንቶስ ላይ ሐዋርያው ጳውሎስ ሲናገር ምናል? እያንዳንዱ ሰው ቤቱን በምን እንደሚገነባ ማወቅ አለ። በሳር በገለባ በእንጨት እሳት ይበለዋል። በከበረ ድንጋይ በዕንቁ በብር በወርቅ የሚሰራ ደግሞ እሳት ቢመጣ እንኳን ያነጥረዋል። እሳቱ በመጣ በበዛ ቁጥር ውበቱ ይገለጣል ይላል። ስለዚህ ህይወታችንን በምን አይነት ግብአት ነው እየገነባን ያለ ነው? ፐርሶናሊቲያችን በምን አይነት አስተምህሮ ነው እየቆመ ያለው እየተገነባ ያለው እየተሰራ ያለው? እንግዲህ ከዚህ በኋላ በቀጣይነት እነዚህን ሀሳቦች ነው የምናየው። የሰው ስፔሻሊ ስለ ክርስቲያን ቤተሰብ ነው የምንነጋገረው። ክርስቲያናዊ አስተምህሮት ነው እዚህ ጋር የምናነሳው። መሰረታችን መጽሐፍ ቅዱስ ነው። ስለዚህ አማኝ በእግዚአብሔር ቤት ውስጥ ሲኖር ክርስቲያናዊ በሆነ ኪዳን ተሳስሮ ህይወቱን ሲመራ ኑሮውን ሲመራ ፐርሶናሊቲውን ወይም ደግሞ ማንነቱ ስብዕናውን በምን አይነት አስተምህሮ በምን አይነት እውነት ነው መገንባትና ማቆም ያለበት? ያ ሲሆን ነው ቤተሰቡ ትዳሩ ለእግዚአብሔር ዓላማ የሚቆመው የሚገለጠው ማለት ነው። ዛሬ የምናየው እንግዲህ አንዱ ይሄ ነገር ነው ማለት ነው። ስለዚህ ማንነት በጣም ትልቅ ሮል አለው። ማንነቴ ሳይሰራ ቤቴ አይሰራ። የእግዚአብሔር ቃል እንደሚል ቤትን የሚሰራ እግዚአብሔር ነው ይላል። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል ይላል መዝሙረ ዳዊት። እውነት ነው። 127 ከቁጥር 1 እና 2 ጀምራችሁ አንብቡት። እግዚአብሔር ቤቴን የሚሰራው ግን በእኔ በተሰራ ፐርሶናሊቲ ውስጥ ነው። በእኔ በተሰራ ማንነትና ስብዕና ውስጥ ነው። ስብዕናዬ በምንድን ነው እየተሰራ ያለው? ዛሬ እንደው ያው አንኳሩን ማነሳው ብያለሁ። የመጀመሪያውን አንዱን ላንሳ። የአቋም ሰው መሆን አለብን፣ ወይም ደግሞ የዓላማ ሰው መሆን አለብን። አቋም ያለን፣ ዓላማ ያለን፣ ስርዓት ያለን ሰዎች መሆን አለብን። ምክንያቱም እኛ እንደ ማንኛውም አይነት በዚህ ዓለም ጌታን እንደማያውቅ ሰው አይነት ሰዎች አይደለንም። እኛ በጌታ ከማመናችን የተነሳ አዲስ ፍጥረት ሆነን የተሰራን ሰዎች ነን። አዲስ ስብዕና አዲስ ማንነትን ከክርስቶስ የተካፈለን ነን። ስለዚህ ዓላማ ያለን ሰዎች ነን። በዚህ ምድር ስንኖር በመጻተኝነት በዚህ ዓለም ስንመላለስ፣ በዚህ በጊዜያዊ ምድር ላይ ስንመላለስ ዓላማ እንዳለው ሰው ነው የምንኖረው። ዓላማ እንደሌለው ሰው አንኖርም። ዓላማ ያለው ሰው ምን አይነት ሰው? በዓላማ የሚኖር ሰው ምን አይነት ሰው? ዓላማ ያለው ሰው ሁል ጊዜ በእግዚአብሔር ላይ በመታመን ይኖራል፣ በመደገፍ ይኖራል። እግዚአብሔርን ሁል ጊዜ ትረስት ያደርገዋል። ሁል ጊዜ በዚህ ምድር ሲኖር ሐሳቡ ምልልሱና ፈቃዱ ሰማያዊ ነው። ከምድራዊ ነገር ጋር የተጣበቀ ነገር የለውም። ስለዚህ ሲያስብ ሰማያዊ ነገር ነው የሚያስበው። እርሱ ለቤተሰቡ ከእግዚአብሔር የተሰጠ ሰማያዊ ሀብት እንደሆነ ያስባል። እኔ አሁን ለቤቴ እግዚአብሔር ለዚህ ለምኖርበት ፋሚሊ ለትዳሬ ከእግዚአብሔር ዘንድ የተሰጠው ትሬዠር ነኝ፣ ሀብት ነኝ። ያ ሀብት እኔ ውስጥ ያለው ሀብት ለቤተሰቤ ነው። እኔነቴ ሲሰራ እኔነቴ በመልካምነት ሲቆም ያ በረከት ለሌሎች ይሆናል ማለት ነው። ስለዚህ እኔ ደግሞ ለቤተሰብ የተሰጠው ስጦታ ነኝ። ባለቤቴ ለእኛ ቤተሰብ የተሰጠች ስጦታ ነች። ልጆቻችን ስጦታዎች ናቸው። ባልና ሚስት አብረው ሲኖሩ ባል ለሚስት ሚስት ለባል ምንድን ናቸው? ስጦታ ናቸው። ዊ አር ጊፍት ነን፣ ስጦታ ነን። ስለዚህ ዓላማችን ውስጥ ይሄን ልናውቅ ይገባናል። እኔ ስጦታ ነኝ። ሁል ጊዜ በዓላማ የሚኖር ሰው የሚፈልገውንና የሚያስፈልገውን ነገር ያውቃል። የሚፈልገውንና የሚያስፈልገውን ለሚፈልገው ነገር ሁሉ አይሮጥም። የሚያስፈልገውን ነገር ሁሉ ግን እግዚአብሔር ግን ያዘጋጅለታል። ዓላማና ጽናት ያለው ሰው ዓላማና ጽናት ያለው ሰው ሰዎች ባመጡበት አይዲያ ሁሉ እየተገፋ ይሄድ። በእግዚአብሔር ላይ የመታመን ማንነት ስላለ ሁል ጊዜ ቆም ብሎ ነገሮችን እየመረመረ ይኖራል። በትዕግስት ይኖራል። በማስተዋል ይመላለሳል። ዓላማ ያለው ሰው ሁል ጊዜ ለቤቱ በሚኖርበት ማህበረሰብ ውስጥ እግዚአብሔር የጠራኝ እንዳገለግል ነው ይላል። ቱ ሰርቭ አዘርስ ማለት ነው።
ሌሎችን ለማገልገል ይጠራው። ሁል ጊዜ ሌሎችን ለማገልገል በመጠራት ውስጥ ሲመላለስ እውነትን በመናገር ይኖራል። 3 ሰዎች ለምሳሌ ተናገሪ በመጽሐፍ ቅዱሳችን ውስጥ ላቁ። የዛሬው እንግዲህ የዓላማ ሰው መሆን አለብን፣ ጽናት ያለው ሰው መሆን አለብን ብለን መጽሐፍ ቅዱሳችን ውስጥ እንደዚህ አይነት ሰዎች እናገኛቸዋለን። አዎ እናገኛቸዋለን። አስቴርን ተመልከቷት። አስቴር በንጉሥ ቤት በአርጤዘርክስስ ቤት ውስጥ ንግሥት ሆና የመጣች ነች፣ በሆነ አጋጣሚ ማለት ነው። አንድ ወቅት ላይ ግን አይሁድ ይጠፋ ዘንድ ግን ትእዛዝ ወጣበት ይላል። ከዛ አጎቷ መልእክተኛ ላከባት። አይሁድ መጥፋት የለበትም፣ እግዚአብሔር አንቺን ያስቀመጠሽ ለዚህ ጊዜ እንድትሆኝ ነው አላት። አንቺ የዓላማ ሰው ነሽ፣ ጽናት ሊኖርሽ ይገባል አላት። ስለ እግዚአብሔር ሕዝብ ልትሟገች ይገባል አላት። በንጉሱ ፊት ሄደሽ ተናገሪ አላት። ታሪኩን ታውቁታላችሁ። አስቴር አንዷ ጽናት ያላት፣ ዓላማ ያላት፣ አሰርቲቭ የሆነች አሰርቲቭነስ የሞላባት ሴት ነበረች። ሌላ ደግሞ አንድ ልጨምር። ሐዋርያ ጳውሎስ ከእግዚአብሔር ለተጠራበት ጥሪ፣ ሐዋርያዊ ጥሪ አጽንቶ የቆመ ሰው ነበር። ዓላማ ያለው ሰው ነበረ። ብዙዎች ይታገሉት ነበረ። አንተ ሐዋርያነት ጌታ መጣ ይሉታል። እርሱ ግን ከጌታ እንደተቀበለው አጽንቶ ይናገር ነበረ። ዓላማውን ይዞ ነበር የሚሮጠው። ሰዎች በሚያመጡበት መሰናክል ሁሉ አይደናቀፍም ነበር። አንድ ጨምር ይላቁ። በመጽሐፍ ቅዱሳችን ውስጥ ሲድራቅ ሚሳቅና አብደናጎን ታውቋቸዋላችሁ። ንጉሱ ለጣዖት የምድሪቷ ሕዝብ ሁሉ እንዲሰግድ ትእዛዝ ሲያወጣ እኛ እናደርገውም አሉ። ለምን? የዓላማ ሰዎች ናቸው። በጽናት ቆሙ። ለሰራዊት ጌታ ለእግዚአብሔር እንጂ እኛ ሰው ላቆመው ጣዖትና ምስል አንሰግድም አሉ። ፐርሰናሊቲ፣ ማንነት። ስለዚህ ማንነት ከዚህ ይጀምራል፣ ከጽናት ይጀምራል፣ የዓላማ ሰው ከመሆን ይጀምራል። ስለዚህ ቅድም ያልናቸውን እግዚአብሔር በሰጠን ቤተሰብ ውስጥ ለእግዚአብሔር ለቤተሰቦቻችን የተሰጠን ስጦታ ስለሆን ከእግዚአብሔር ለዚህ ህይወታችን መሰራት አለብን። ዛሬ የመጀመሪያው ህይወታችን መቆም ያለበት ነገር ምንድን ነው? ጽናት፣ የዓላማ ሰው መሆን። ጌታ ይባርካችሁ።